ስምን መላክ ያወጣል አሉ። እንዲሁ ስምን መላክ ያወጣል የሚባለው እውነት ነው። ይህች ግን ይገርማል ደግሞ እንደ ስምሽ ወሬኛ የወሬ ቋት ወሬ ማባዛት በስመ አብ እግዚአብሔር ግን ተው። ምን አልከኝ? ዘበርጋ አናገርከኝ እንዴ? አራራ እኔ አንቺን አላናገርኩም። እንዴ ወዲሁ ነው። እንዴት ነሽ? በሰላም መጣሽ? ኦሆሽ ለፋንቱ ደውዬላት ቡና ፈላለሁ። አበዙ ነይ አረፍ በይ፣ ነይ ቁጭ በይ። አይ እሺ፣ ኧረ እመጣለሁ ብላለች። ውይ ኧረ መጣች። እንደው እንዴ እንደምን ዋላችሁ? ደህና ናችሁ? ቤቶች ደህና ናችሁ? እንዴ የታለ ቡና? ቡናው የታለ ታዲያ? እናንተ ፋንቱ እንኳን ደህና መጣሽ። ደህና ነን እግዚአብሔር ይመስገን። ላፈላ ነው፣ ነይ እያነሳንሽ መጣሽ። በሉ ላቀራርቡ፣ አረፍ በሉ። ዘበርጋ አንተም ተቀመጥ። አይ መጣሁ፣ እቃ ላቀብል። አንዴ መጣሁ፣ ጠብቁኝ። ዘበርጋ ሁኔታው አልተመቸውም። በንዴትና በቁጣ ሆኖ ዘበርጋ ያለውን ሁኔታ ምንም አልተመቸውም እና ውስጡ ትንሽ ተረብሾ ስለነበረ ማለትም ባለቤቱ አልማዝ ከቀን ወደ ቀን ጸባዋ እየተቀየረ መሆኑን ያስተዋለው ሐዘን ገጥሞታል። እናም እርሱም ግራ ቢገባውም ግን አለፍ ሲል በብዛም እያለፈ በነበረበት ሰዓት ዜና አብሳሪውን ፍጹም ደስታን የሚያበስር የሆነውን ቅዱስ ገብርኤልን ያበሰራት እናታችን ዜናዊ ደስታችን የሆነችውን ቅድስት ድንግል ማርያምን ቤተክርስቲያናችንን ይመለከታል። የልቡን ሊያዋያት ወደዚያ ይገባል። ከቤቷ የማይጠፍው በሐዘን ጊዜ የምንሽሽግባት በመከራችን ጊዜ ከስዕሏ ፊት ወድቀን የምንለምናት በአዛኝቷ በአቁራሪተ መዓት በሳሪተ ምሕረት በድንግሊቷ ስም ተደፍቶ ሊለምናት ወደ ቤቷ ይገባል። በተቃራኒው ግን ደግሞ አልማዝ ወይም ባለቤቱና ጓደኞቿ ቤቱን በሐሜት በነገር በትችትና በተለያዩ ነገሮች በአንድ እግሩ አቆሙታል። ሐሜት አንድ በሽታ መሆኑን አላወቁምና። እናንተዬ በቀደም እኮ ዘርፍነሽ ቤተክርስቲያን አጭር ቀሚስ ለብሳ አልሄደችም? አቤት እቺ ባለጌ! እንደ ሰው ግብሶበት አይቀርሽ እንዴ! እውነትሽን ነው አበዙ፣ እውነትሽን ነው። ኧረ እባክሽ ምን አይነት ነሽ? በእናትሽ ከፈጣሪ ራቀች። ኦ ተያት እሷን እባክሽ። አልማዝ ግን እኔ የምልሽ ባልሽ ግን ይንከባከብሻል? ማለቴ የምትፈልጊውን ነገር ያደርግልሻል? ግን እኔ አልመሰለኝም። ለሳ ነው ቅርታ። ግን ከሞላ ጎደል አዎ ተመስገን ነው። ብቻ ምን ይባላል? ከሞላ ጎደል ይንከባከበኛል። ግን እየከሳሽ ነው። ለምን አንዳንዴ ስራ ያግዝሽም? ከውጭ ስራ ባለፈ ተጎዳሽ እኮ አይደለ እንዴ ፋንቱ? በሚገባ በዙዬ እንዴት ልክ ብለሻል። እኔም እኮ ይሄን ነው እያልኩ ያለሁት። አዎ እናንተ እውነታችሁን ነው። እኔ ብቻ ምን እዳለብኝ? ቆይ ይምጣ፣ ቆይ እነግረው የለ እንዴ? በይ እንሂድ። ደህና ሁኚ። ተነሽ ፋንቱ። እሺ እንሂድ። በይ እንውጣ። በይ ደህና ሁኚ። እንዴ ትንሽ አትቆዩ? ተጫወቱ እንጂ ትንሽ ተጫወቱ። አይ ሌላ ጊዜ እንመጣለን፣ አዲስ መረጃ ሲኖረን። አቶ ዘበርጋ አጋዥ ደጋፊ የሆነችውን እናቱን ድንግል ማርያምን ለምኑ። ስናለቅስ ስንከፋ እነኋት እናትህ ተብሎ ለመጥምቀ መለኮት የተሰጠችውን ያችን ንጽሕት ድንግል ለመስቀል ስር በረከት የሆነችንን የሐዘን ጊዜ መሸሸጊያችንን ድንግልን ለምኖ አመስግኖ ወደ ቤቱ በመመለስ ላይ ይገኛል።
አልማዝ እነኛ ሀሜተኛና ወሬተኛ የሆኑ ወሬኞች ወሬ የሰፈነባቸው ጓደኞቿ ያሏትን እያብሰለሰለች ዘበርጋ ይምጣልኝ ብቻ እንጂ ለምን አያግዘኝም? ለምን ስራ አያግዘኝም? ለምን ይሄን አይሰራም? እያለች ወለል ላይ ቤቱ ባለው በሳሎን እየተንኮራደደች ቆማለች። ዘበርጋ በቤቱ ይመጣል። እንደለመደው በቁልምጫ ቃል ይጠራታል። አልማዜ እንዴት ነሽ? ልጁስ የት አለ? የት ሄድኮ ነው? ብሎ በፍቅርና በትህትና ይጠራታል። ርቦኛል ምግብ አቅርብ ይላታል። ደህና ነው ልጁ፣ ደህና ነው አለ፣ እየተጫወተ ነው። እንብላ ብቻ፣ ስራ ማገዝ የለ ሁሌ እንብላ። ማን የሰራውን ነው የምትበላው? ምን አልሽኝ አልማዝ? መቼ ጀምሮ ነው ደግሞ እንደዚህ ማለት የጀመርሽው? እናቴ ምን ማለት ነው? እስቲ ንገሪኝ። በቃ 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 ላቅርብልህ፣ አትጨቃጨቅ። እንደው ያንተ ጭቅጭቅ አሁንስ ሰልችቶኛል። እጭ ሐሜት አንድ ቤተሰብን ይቅርና ሀገርን ያናውጣል። ሐሜት ራስን፣ ቤተሰብን ብሎም ሀገርን ያጠፋል። ይህንንም መገንዘብ ያስፈልጋል ወዳጅ ሆይ። ሐሜት መጽሐፍ ቅዱስ እንደ ከባድ ኃጢአት፣ የእምነት መጓደል እና ማህበራዊ ህይወትን መመረዝ አድርጎ ይወስደዋል። ታዲያ ምን ዘጋብን? ምንድን ነው የጋረደን? ነው ከፈጣሪ የሚያርቀን ነገር እንደሆነ እያወቀ ሐሜት የተሰዋረሰን ምንድን ነው ችግሩ? ስልክ እየጠራ ነው። ማን ነው እንዴ? ፋንቱ ናት። ፋንቱ፣ ሄሎ ፋንቱ፣ ሰላም ነው? ደህና ነኝ እግዚአብሔር ይመስገን፣ ደህና ነኝ። እኔ ከተገናኘን ቆየና? አዎ አዎ ቆየን ከተገናኘን። መምጣት አልችልም፣ ትንሽ ቤቢዬን አሞብኛልና ኑ ከአበዙ ጋር ነው። ደውይላትና ነው። እኔ ቡና አፈላለሁ፣ እጠብቅሻለሁ። እሺ እሺ እሺ። እኔ የምልሽ አለሜ፣ እንደው ትንሽ ላወራሽ እስቲ። እንደው አብዛኛው ጊዜ እኮ ጥሩ ወሬ አታወሩም። ለምንድን ነው? ሰውን ማማት እኮ ጥሩ አይደለም እናቴ። ምን በምን መጣህብኝ? ጓደኞችን እየሰደብክብኝ ባልሆነ በእነሱማ አትምጣብኝ። ካልመጡ ምኑን ቤቴ ሞቀ? ቤቱን ቤት አይመስለኝ እንዴ እነሱ በሌሉበት። አይ እኔ እንደሱ ተሳደብኩ ማለት ነው? አይ እናቴ፣ እኔ እንደሱ ማለት እኮ አይደለም። ይህን ማለትም አልነበረም። እንደው ቤት አይምጡ አላልኩም። መልካም ነገር ብታወሩ፣ መጽሐፍ ቅዱሳዊ ነገሮችን ብትጠያየቁ፣ ለህይወታችሁ፣ ለነፍሳችሁ፣ ለስጋችሁ የሚሆን ነገር ብትጠያየቁ ብዬ ነው። አቶ ዘበርጋ ይሄንንም ብሏት ግን ምንም ውስጡ አላስደሰተውም። ምክንያቱም ወይዘሮ አልማዝ በእነሱ ወሬ ልቧ ተሞልቷልና፣ አእምሮዋ ሁሉ በውሸትና ባሉባልታ በስጋዊ ፍላጎት እነሱ ሞልተዋታልና። በዚህ መሃል እነርሱን እየገሰጻት እያለ በትህትና እያዋራት ሳለ በዚህ መሃል ሁለቱ ወሬኞች የወሬና የሐሜት መንፈስ የተተናወጣቸው አበዙ እና ፋንቱ ይመጣሉ። ዘበርጋም በልቡ ልባቸው መልሽላቸው፣ እመቤቴ ድንግል ማርያም ሆይ፣ ለተጠማ ውሻ ሁሉ የምትራሪ አንቺ ድንግሊቱ ሆይ በቸርነትሽ ተመልከቺ በማለት ሰላምታ ይለዋወጣቸዋል። እናም ያን የተለመደውን የሰው ስም ለታቸው አንድ ወታደር መሳሪያውን በጠላቱ ፊት ለፊት እንደሚደቅን አፈሙዛቸውን ወይም አፋቸውንም ወደ ሴትዮዋ ቀስረው ሊያወሯት አፋቸውን አቋቁመዋል። ወይኔ ወይኔ አልማዝ ሰማሽ ጉዱን? ወርቂት እኮ አረገዘች። ወይኔ አረገዘች ማለት አበዟት። ቀልጂ ከማን ነው? ከበላቸው ነው ወይስ ከአረምኒዝም? ከበላቸው ነው እንዴ?
ኧረ ከበቀለ ነው መሰለኝ። ኖ እንጂ አዎ ነው መሰለኝ። ኧረ እንደው ጉድ እኮ ነው። አረ ተው አትሉኝም? እውነታችሁን ነው? ያችን የመሰለች ልጅ እንደው ህይወቷ ምስቅልቅል ሊል ነው። አረገዘች። አይገርም። ጉድ ውይ እኮ ነው። ከየት አምጥታችሁን ነው? ወሬ ይጠፋል ብለሽ ነው? አይደበቅም እኮ ወሬ። ወይኔ ኧረ ተው። ይህን የመሰለ ሀሜታው ምን ይባላል? ምን ይሉታል አሁን እንደዚህ አይነት እንደው ሳታዩ ማውራት እንደው የሐሰተኛ ሰው አእምሮ የላችሁም? እንደው ምን ሆናችሁ ነው? እንደው ይህን ስህተት መሰብሰቢያ እንደው ቆሻሻ ቅርጫት ባትሆኑ። አንድ ቅርጫት ቆሻሻ ነገሮች እንደሚጣሉበት ሁሉ እናንተም ሀሜት፣ ተንኮል፣ ቆሻሻ ሁሉ የምታጠራቀሙ በአእምሯችሁ ላይ ለምን? መጽሐፈ ምሳሌ ምዕራፍ 20 ቁጥር 19 ላይ ዘዋሪ ሀሜተኛ ሚስጥር ይገልጣል፣ ከንፈሩንም የሚያሞጠሙጥ ሰውንም አትገናኘው ይባላል። ስለዚህ እኛ ከእናንተ ጋር እንውጣ፣ ጎረቤትናችሁን እንተው። طيب خليك نادي كده. እንዴ ምንድን ነው አልማዝ? ባልሽ ግን ምንድን ነው ሰው አይወድም መሰለኝ። ምን ነክቶት ነው እንዲህ የሚያደርገው? አናጠረብን እኮ። አዎ እውነትሽን ነው። ለሰው ክብር የለውም። ሊነዘንዘን እንዴ ደግሞ አሁን ግን ዘበርጋ ነገሩን መቋቋም አቅቶት ነገር ግን በመረጋጋትን ይመርጣልና ረጋ ብሎ ትንፋሽ ከወሰደ በኋላ እነሱን ለማረጋጋትና ለመምከር ይሞክራል። እኔ የምለው እህቶቼ እናንተ ግን እንደዚህ አይነት ወሬ ምን ይጠቅማችኋል? እንደው ትዳሬ ልታፈርሱት ነው? እንደው ያቀዳችሁት ምን ያክል? እንደው ትዳርን እየበጠበጣችሁት እንደሆነ ታውቋችኋል። ግን የስንቱን ህይወት በጥብጣችሁት ይሆን? የስንቱን ህይወት አበላሽታችሁት ይሆን? በሐሜት ባልተረጋገጠ ወሬ። ኧረ ተው እንጂ አበዙ። አንዱ ተው እንጂ እንዴ! ወይኔ ጉዴ! ይሄ ሁሉ ጉድ አለ እንዴ? ይቅርታ አልገባኝም። ግን ምንድን ነው እንደዚህ? ላስረዳ። ቆይ አንዴ። እኛ እኮ ወሬኞች አይደለንም። በጣም እናንተ ተመለሱ እያልኳችሁ ነው። ኧረ እባክህ ተው። ዘበርጋ እልሽ ምንድን ነው? እንግዳ ናችሁ እኮ ለምን ትቆጣችኋለህ? ዝም በይ አንቺ አልገባሽም እንጂ ትዳርሽ እየፈረሰ ቀን በቀን ትዳርሽ እየፈረሰ እንደሆነ ምንም ባላወቅሽው። ሁላችሁም እንደው አሁን እዚህ ያላችሁ ፋንቱም አልማዝም አንቺኛዋም አበዙ። እንደው ሰው ትዳር ማበላሸት ምን ያክል? ከመጽሐፍ ቅዱስ መውጣት ከእግዚአብሔር ሁላችሁም ማተብ አስራችኋል። ለስሙ ነጠላ ተለብሳችሁ ቤተክርስቲያን ትሄዳላችሁ፣ ቃሉን ትሰማላችሁ። ምንድነው ችግሩ? እስኪ እንደው ሁላችሁም ዝም ብላችሁ ስሙ። እሺ ሐሜት ትልቅ በሽታ ነው። ሕክምና ያስፈልገዋል እያልኳችሁ። ሐሜት ትዳርን የሚያፈርስ ልብንም የሚያረክስ በሰዎች መካከል ጠብን የሚፈጥር የሚዘራ የሰይጣን ስራ ነው የምላችሁ። ሐሜተኛ ወዳጅን ይለያል። መጽሐፈ ምሳሌ ይህንን ሰው እኮ መልካም አይደለም። ከቤተ ክርስቲያን የወጣ ነው። ሐሜት በመጽሐፍ ቅዱስ አስተምሮ በልቦና እንዲሁም በማህበራዊ ህይወት ከፍተኛ አሉታዊ ተጽዕኖ አለው። ይህም ተግባር ነው። በቃ በጣም ብዙ ጊዜ ከዚህ ውስጥ ትንሽ ነገር ልበላችሁ። እንደው እግዚአብሔር ልቦናችሁን ቢመልስ አምላካችሁ ሁሌ ብዬ ደጇን ሰላም ለኪ የምላት እሷ ልቦናችንን ብትመልስልን። መጽሐፍ ቅዱስ ስለ ሐሜት ምን ይላል ብትሉ መጽሐፍ ቅዱስ ሐሜትን እንደ ትልቅ ኃጢአትና እንደ ግጭት መንስኤ አድርጎ ይገልጸዋል። ይህም ጥቂት ጥቅሶችን ለማየት ያክል
እንግዲህ ቅድም እንዳየነው መጽሐፈ ምሳሌ 16:28 ላይ ጠማማ ሰው ጠብን ይዘራል፣ ሐሜተኛ ወዳጅን ይለያል ይላል። ጠብን ትዘራላችሁ፣ ከጥሩ ወዳጆቻችሁ ትለያላችሁ። ይህም መጽሐፈ ምሳሌ ምዕራፍ 16 ቁጥር 28። አሁንም መጽሐፈ ምሳሌ ምዕራፍ 11 ቁጥር 13 ላይ በሐሜት የሚሄድ ምስጢርን ይገልጣል፣ በመንፈሱ የታመነ ግን ነገሩን ይሰውራል። አያችሁ ተመልሶ ነገሩን ሁሉ ለበጎ ነው፣ ለመልካም ነው፣ ለጥሩ ነው ብሎ መጥፎውን ነገር ሁሉ የሚቀበል ነው ያ ሰው ለቤተ ክርስቲያን የሚሆን አገልጋይ ጥሩ ሰው ማለት ክፉዎችን ሁሉ ክፉን በመልካም ማሸነፍ መቻል። እንግዲህ መዝሙረ ዳዊት በረከቱ ይደርብንና ምን ይላል መሰላችሁ? ምዕራፍ 34 ቁጥር 13 ላይ ምላስህን ከክፉ ከልክል፣ ከንፈሮችህንም ሽንገላ እንዳይናገሩ። በሽንገላ ሰውንም በምላሳችሁ ከክፉ ነገር ሁሉ ከክፉ ነገር ታልቆጠባችሁ ብታነቡ ሙሉም መዝሙረ ዳዊት ብታደርሱ መጽሐፉን ሁሉ ሄዳችሁ ብታስቀድሱ ምንም ዋጋ የላችሁ። የሰውን ስጋን የሰውን እንደዚህ እንደ ስጋ የምትበልጉ። ሌላኛውስ ሮሜ ላይ ምዕራፍ 1 ቁጥር 29 እስከ 30 ሐሰተኞችና ነገረኞች ከእግዚአብሔር ከራቁና ከክፉ ነገር ከሚያደርጉ ሰዎች ዝርዝር ውስጥም ተመድበዋል። እንግዲህ እግዚአብሔር ቃል ነው የተናገረው። እንግዲህ ይሄ ሁሉ ከእግዚአብሔር ቃል። ይሄ ደግሞ እንደው በእናንተ በስነ ልቦናችሁ በአእምሯችሁ ላይ ደግሞ ምን ያሳድራል? ይሄ ሐሜት፣ ይሄ ተንኮል፣ ይሄ ክፉ ነገር ማሰብ በአእምሯችሁ ላይ ምን ያሳድራል? እስቲ ትንሽ ልበላችሁ። አንደኛ የበታችነት ስሜትና የራስ መተማመንን መቀነስ። ሁሉ ትንሽ ሰው ይሄን ይበልጠኛል፣ ይሄ እንደዚህ ሆነ፣ በቃ የበታችነት ስሜት። ሐሜት የሚያወሩ ሰዎች ብዙውን ጊዜ የራሳቸውን ደካማ ጎን ለመሸፈን ሲሉ ለጊዜው ቢሆንም የበላይነት እንዲሰማቸው ራሳቸው ሲሉ በቃ የሰውን ጉድለት፣ የሰውን ድካም፣ የሰውን ክፋት ሁሉ ይናገራሉ። ምክንያቱም እነሱ የበላይ የሆኑ መስለው። ይሄ ግን ለጊዜው ነው። እግዚአብሔር ግን ሆኖም ግን ይሄ ድርጊት ግን በረጅም ጊዜ የራሳቸውን ክብር ዝቅ ማድረግና የሌሎችን ክብር ከፍ ማድረግ ነው። እግዚአብሔር የተናቁትን ከፍ ያደርጋቸዋል፣ የተራቡትንም በቸርነቱ ያጠግባቸዋል፣ የተሰደዱትንም እንደተባለው ከፍ ያደርጉትን ራሳቸውን ከፍ ያደርጉትን ያወርዳቸዋል። በውዳሴ ማርያም እንችል ያለው ነው። ይሁንማ ውዳሴ ዘንድ ቆም የለም። የጭንቀት መረበሽ፣ በቃ ጭንቀትና መረበሽ በአእምሯችሁ ላይ በቃ ይመጣል። ሌላስ ጥርጣሬ፣ አለመተማመን፣ ይሄ ሁሉ በሐሜት ውስጥ የሚኖር ነው። በማመን ላይ እምነት አይኖርሽም፣ ሰው እንዳያምንሽ ትሆኛለሽ። ይሄ ደግሞ በማህበረሰብ ላይ ይሄ እስካሁን ያልኳችሁ በአእምሯችሁ ላይ፣ አሁን ደግሞ በማህበረሰብ በተለያዩ በግሩፖች ላይ በተለያዩ በእናንተ ጋር ያለው ነገር ደግሞ የሐሜት ምን እንደሚፈጥርባችሁ ታውቃላችሁ? የመጀመሪያውና አንደኛው ግጭትና መለያየት። የሰው ወሬ መስማት፣ የሰው ወሬ ተንኮል ማዳመጥ፣ ይሄ ሁሉ ማዳመጥ አንደኛው የሚፈጥርባችሁ ነገር ግጭትና መለያየት ነው። ሐሜት የቅርብ ጓደኞችን፣ የቤተሰብ አባላትና የሥራ ባልደረቦችን እንዲጣሉና እንዲለያዩ ዋነኛ ምንድነው ምክንያቱ ምንድነው? ሐሜት። የመተማመን በአንዱ ላይ በቃ መተማመን መጥፋት። ሐሜት በመዛበት ማህበረሰብ ውስጥ ሰዎች እርስ በእርስም አይተማመኑም። ይህ ደግሞ በጋራ ለመስራት ለማደግም እንቅፋት ይሆናል። እንዴት ሀገራችንን እናሳድጋለን? እንዴት ቤተክርስቲያን እንዴት ሆነን እንጠብቃለን? እንዴት ወገኖቻችንን እንዴት አድርገን ትውልድ እንዴት ማስተላለፍ እንችላለን? ቤተክርስቲያን ላይ ለትውልድ እንዴት እናስተላልፋለን? ይህ ሐሜት ባለበት። ሌላስ መልካም ስምን ማጥፋት። አንድ ሰው ደግ ሆኖ በሌላ በተቃራኒ ሆኖ ግን ለማጥፋት ነው። አንድ ሰው ለዓመታት የገነባውን መልካም ስምና ዝና በማይረባና ሐሜት በአንድ ቀን ሊጠፋ ይችላል። ይህም የማህበረሰብን ስነ ምግባር እሴት ይሸረሽራል። በቃ በአንድ ይጠፋል። ማህበረሰቡ የወገን የሀገርን ሁሉ ስነ ምግባር የሚሸረሽር ነው። ሌላኛውስ መርዛማ የስራና የማህበራዊ ድባብ ነው። ሐሜት በስራ ቦታም ሆነ በማህበረሰባዊ ስብሰባዎች ላይም ደስ የማይልና ውጥረት በቃ ለሰዎች ጥሩ የማይሆን ነገር። ሐሜትን ለማሸነፍ ጥሩ ነገሮች ማለት በቃ ጥሩ ነገር ማድረግ፣ ምላስን መግታት፣ ከሰዎች ላይ መቆጠብ፣ ጥሩ ነገሮችን ማድረግ ነው የምጥሩ። እንደው እየተረዳችሁኝ ነው? ዝም ብዬ ነው የምለፈልፈው፣ ግን እንደው ተረድታችሁኛል? አዎ በጣም እንጂ እስከዛሬስ ተዘባርቀኝ ነው እኮ አታልቅሽ። አላልቅስም፣ ግን እንዴት ተሰማኝ እኮ ገዘበርቃ ተሰማኝ። ተወኝ እስኪ አበዙ። እኔም ሁለቱን የተቆጣኋችሁ ልታለቅሱ አይደለም።
ይላችሁ ተጸጽታችሁ ወደ ንስሐ እንድትመለሱ ነው፣ ወደ ቤቱ እንድትመለሱ ነው። ስለዚህ አሁን ቃል ገብታችሁልኛል። ወደ ንስሐ አባታችሁ ትሄዳላችሁ፣ ይቅርታ ትጠይቃላችሁ፣ ንስሐ ትገባላችሁ። እንዲህ ዘበርጋ ምን ጥያቄ ያለው አባት? አዎ ዘበርጋዬ ፈጣሪ ይቅር ይበለን ብቻ። አንተም ይቅርታ አድርግልኝ። አለማለት እኔም ሳላውቅ ነው እስከዛሬ ትዳሬን የበጠበጥኩት። የእነሱ ወሬ ሰምቼ ትክክል መስለውኝ በሰዎች ወሬ። ዘበርጋዬ እንደው ይቅር በለኝ፣ አንተም ይቅር በለኝ፣ ፈጣሪም ይቅር ይበለኝ። አሜን አሜን። ሁላችንን በቸርነቱ ይቅር ይበለን። በቃ ያለውን ነገር አሁን ከአባታችሁ ጋር ሁኑ። እናንተም ድጋሚ እንደዚህ እንዳታወሩ። ሰውን በክፉ አታንሱ፣ ሰው በመልካም ነገር አንሱ። እሺ 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 አቶ ዘበርጋ ባለቤቱን ፋንቱንና አበዙንም በምክራዊ አዘል በቁጣ መልኩ ከመጽሐፍ ቅዱስ በእነሱ በአእምሯቸው ላይ በማህበረሰቡ ዘንድና እንዲሁም በትዳሩ ላይ የሚደርሰውን ነገር እያንዳንዱ አስረዳቸው። መጽሐፍ ቅዱስ ሐሜትን እንደ ከባድ ኃጢአት፣ የሰው ልጅ ክብርን ማጥፊያና መለያያ አመጣጫ አድርጎ እንደሚያየውም ነገራቸው። ይህን እንደሚቆጥረውም አስረዳቸው። ኦርቶዶክስ ተዋሕዶ እምነት ሐሜትን የምላስ ኃጢአት በንስሐ የሚታጠብና የሰው ልጅ ክብርን የሚጋፋ አድርጋ ታስተምራለች። ቃሉ ሐሜትን መተው በአንደበታችን ሌላ ሰውን ከመንቀፍ ይልቅ ማመስገን፣ እውነትን መናገር እንደሚገባ ያሳስባል። ስለ ሐሜት መጽሐፍ ቅዱስ የሚለው ብዙ ነጥቦችን እስካሁን ብናነሳም ግን የማይረባ ንግግርን መጽሐፍ ቅዱስ ሐሜትን፣ ስድብንና ተንኮልን ከክርስቲያናዊ ሕይወት የራቅ አድርጎ ያመለክታቸዋል። ይህን መለያየት አመጣሽ ሐሜትና ሐሜተኛ ወዳጆች የሚለይ ወሬኛችንም የቅርብ ጓዳጆችን የሚያጋጭ ተደርጎ ተገልጿል በመጽሐፍ ቅዱሳችን። ለኃጢአት የሚጋለጥ በመመላለስ የሚነገሩ ወሬ በቀላሉ ወደ ሐሜትና ወደ ሐሰት እንደሚቀየር የኦርቶዶክስ ትምህርት ያሳስባሉ። አባቶቻችን ሊቃውንት እንዲሁ ታላላቅ አንጋፋ መምህራኖቻችን ያስተምሩናል። የንስሐም አስፈላጊነት ሐሜት በአንደበት የሚፈጸም ኃጢአት በመሆኑ በንስሐ መታጠብና በምትኩ ማመስገንን መልመድ ተገቢ ነው። በአጠቃላይ መጽሐፍ ቅዱስ ሐሜትን የሰው ስም ማጥፊያና መንፈሳዊ ሕይወትን የሚያደናቅፍ ተግባር አድርጎ ስለሚመለከተው ነው። ክርስቲያኖች ግን ንግግራችን እንዲቆጠቡና ፍቅርን እንዲያሳዩ ያመለክተናልና ይህን የሚያሳየን አባቶቻችን ካህናት እንዲሁም አንጋፋ መምህሮቻችን ጠዋት እስከ ማታ የሚመክሩን የሚዘክሩን ከዚህ ሐሜት እንድንርቅ ነውና ወዳጄ ሆይ ከዚህ ሐሜት ራቅ። አንተም ራስህን አእምሮህንም ቤተሰብህንና ሀገርህንም ማህበረሰብህንም አትጉዳ። ራስ በርትተህ ሰውን አጠንክር እንጂ የሰው ድካምና መነሻ በሽታ አትሁን። እግዚአብሔር ለሁላችንም ልቦና ይስጠን። በቤቱ እንድንጸና ከክፉ ነገር እንድንመለስ አባቶቻችን አምላክ እግዚአብሔር አምላክ እኛም አምላክ ቸርነቱን ያርቅብን። የሰማነውን በስነ ልቦናችን ያሳድርብን። 30-60 ዓመት ያማረ ፍሬ እንድናፈራ እግዚአብሔር ይርዳን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።